ሃላንድ አኡዙ ቢላሂ ይሄን ሁሉ ነገር እኔ በፕሌይስቴሽን ማይገባ ጎል እሱንም ከለማጅ ጋር ተጫወተ ማታገባውን ጎል እሱ የፕሪሚየር ሊግ ጠጣር ክለቦች ላይ አግብቷል። ትናንት ደግሞ ጣሊያን ማለት አስብ የለም በቃ ሎቦስ በለምትሄደው ቲም ላይ እንደገና 2 ጎል አግብቷል። ግን ይሄን የመሰለ ብቃት እሱ ምን አይነት አስተያየት ሊሰጠው ሰምታል? እሱ እንዳይርገ በደንብ ኮፒ ሊንክ አድርገህ ከስንት አንድ የምትለቀው ቪዲዮ ነው እየደረሰን ያለው የምትሉ ሰዎች እኔ በቀን 3-2 እየለቀቁ ነው፣ ግን አንዳንድ እንኳን አይደርሳችሁም። ይሄ ደግሞ ፎሎ አለማድረግ ነው። ፎሎ አድርገህ በደንብ ኮፒ ሊንክ አድርግ። እንግዲህ ሃላንድን ጋዜጠኛው ዓለም ላይ ምርጡ አጥቂ ነህ እንዴ ብሎ ሲጠይቀው ስለራሴ እንድናገር እንደምትፈልግ አውቃለሁ፣ ነገር ግን ያን አላደርግም። እኔ ጠንክሬ መስራትና ይበልጥ ራሴ ማሻሻል ነው የምፈልገው ብሏል። አሰላሙ አለይኩም ሃላንድ በቃ እንደዚህ ነው እግርና ጭንቅላት ሲናበብ ምርጥ በቃ እኔ በህይወት ዘመኔ ካየሁት አውሬው ነህ። እኛ እናወራለን አንቺ እንዳት እንግዲህ ከካይሴዶና ራይስ ደግሞ ተወጥቶ ቲምበር ወይንስ ጀምስ እየተባለ ነው። ጀምስን ታውቁታላችሁ። በጣም ልዩ ተሰጥኦ ያለው ነው። ግን ጉዳት ምን ይደረግ አጠፋው። አሁንም ቢሆን ግን ምርጥ ከ7 ያነሰ ሬት ይዞ ባይወጣም ቲምበር ግን የሚቀመስ አይደለም። አሁን ላይ ብራዘር አሁን ላይ ቲምበር ነው የሚበልጠው። ይሄ ግልጽ ነው። በአውሮፓ በአምስቱ ምርጥ አሰላለፍ በቦታው የገባው ቲምበር ነው። ጀምስ እያለ ይሄን የአርሰናል ደጋፊ አይደለም ያወጣው። ግን ጀምስ ይሻላል ወይንስ ቲምበር? ይሄን በአሳማኝ ምክንያት ኮሜንት ላይ አስቀምጡ። በደንብ ፎሎ እና ኮፒ ሊክ ይደረግ።